ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በምትከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትም የትምህርት ይዘት ካለ በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ ጠይቃለሁ። ተማሪዎች ዛሬ የምናደርገው ምንድነው? መማሪያ መጽሐፋችሁ ገጽ 14 ላይ ሪቪው ኩዌስችን 1-4 የሚባሉ 5 ጥያቄዎች አሉ። ለነዛ ጥያቄዎች ሶሉሽን እንሰራለን። እኔ ሶሉሽን በምሰራበት ሰዓት እናንተ የቪዲዮውን ቆም አድርጋችሁ የራሳችሁን መልስ ሰጡና እኔ ከምሰራው መልስ ጋር ታስተያያላችሁ ማለት ነው። ስለዚህ ቀጥታ ወደ ጥያቄዎቹን መስራት እንሄዳለን። እሺ የመጀመሪያው ጥያቄ እያለን ያለው ምንድነው? Two vectors A and B each have a magnitude of 5 units. B points north east, A points southwest, exactly opposite direction. What is the magnitude of vector A plus B? Explain step by step. እሺ የመጀመሪያው የምታደርጉት ይሄን ስራ ለመስራት ጊቭኖቹን ነው። ሁለቱ ቬክተሮች A እና B ኤም ማግኒቲዩዱ 5 ነው፣ ቢ ማግኒቲዩዱ 5 ነው። ኤ እና ቢ ግን ሁለቱም አቅጣጫቸው ይለያያል። አንዱ የአንዱ ተቃራኒ ነው ያለ ነው። ስለዚህ እሱ ምንድነው መጀመሪያ የምታደርጉት የናንተ መጀመሪያ ኮኦርዲኔት ሰራላችሁ። ኮኦርዲኔት ፕሌን እንሰራለን። ልክ እንደዛ አድርገን ኮኦርዲኔት ፕሌን እንሰራና ቬክተሮችን እናስቀምጣለን። እነዚህ ቬክተሮች ያሉት አንደኛው ቬክተር ቢ የሚገኘው ይሄ በፊዚክስ ኖርዝ ነው፣ ይሄ ሳውዝ ነው፣ ይሄ ዌስት ነው፣ ይሄኛው ደግሞ ኢስት ነው። therefore ቢ ፖይንት የሚያደርገው ቢ በኖርዝ እና በኢስት መካከል ኖርዝ ኢስት ሰሜን ምስራቅ ላይ ነው ያለው እዚህ ጋር ኢማጂን። ቢ ኤ ደግሞ ያለችው ምንድነው? በሳውዝ ዌስት ነው፣ ደቡብ ምዕራብ ላይ ነው ያለው። ሁለቱንም ቬክተሮች ካያችኋቸው ሁለቱም ቬክተሮች ይሄንኛው ቬክተር ከዚህኛው ቬክተር ጋር አንዱ ተቃራኒ ነው። ማግኒቲዩዳቸው ነው እንጂ እኩል የሆነው አቅጣጫቸው ግን አንዱ ተቃራኒ ነው። ከዚህ በፊት ቀደም ባለው ትምህርታችሁ ስንማር ምን አስተውላችኋል? ሁለቱ ቬክተሮች እኩልና ተቃራኒ ስለሆኑ ሪዛልታንት ቬክተራቸውን ለማግኘት እንደምራለን። ኤን ከቢ ጋር እንደምራለን። ሁለቱም ቬክተሮች በመንደምርበት ሰዓት ይሄንኛው 5 ዩኒት ነው ፕላስ ይሄንኛው 5 ነው። ነገር ግን አንዱ ተቃራኒ ስለሆነ ለአንዱ ተቃራኒ በመሆኑ ምክንያት አንደኛውን ፖዚቲቭ አንደኛውን ኔጌቲቭ ነው የምናደርገው። therefore 5 ዩኒት ማይነስ 5 ዩኒት እናደርጋለን። therefore the resultant vectors becomes what 0 ማለት ነው። 0 ሪዛልታንት ቬክተራቸው ስንት ነው? 0 ነው የሚሆነው ማለት ነው። እንግዲህ የመጀመሪያው ጥያቄ በዚህ አግባብ ሁለት ቬክተሮች እኩልና ተቃራኒ ከሆኑ ሁሉ ጊዜ ሪዛልታንት ቬክተራቸው ስንት ነው? 0 ነው ማለት ነው። ይሄን በዚህ አግባብ ያዙ ማለት ነው። ሶሉሽኑ እዚህ ጋር በአግባቡ አስቀምጬላችኋለሁ። ማግኒቲዩድ ኤ ከማግኒቲዩድ ኦፍ ቢ ጋር እኩል ነው፣ እንደገና ተቃራኒ ናቸው። ሁለተኛ ሪዛልታንት ቬክተራቸው ደግሞ ሁለቱንም በመትደምሩበት ሰዓት አንዱን ካንሰል ስለሚያደርገው ኦሬዲ ሪዛልታንት ቬክተራቸው ስንት ይሆናል ማለት ነው? 0 ይሆናል ማለት ነው። እሺ ሁለተኛው እንሸጋገራለን። if two vectors have equal magnitude a what are the maximum and minimum magnitude of their sum? Provide formula and explanation. እሺ ይሄ ሁለተኛውን ጥያቄ እንግዲህ ስንሰራው ምንድነው? ሁለቱ ቬክተሮች እኩል ማግኒቲዩድ ነው ያላቸው ተብለናል። እነዚህ ሁለት ማግኒቲዩዳቸው እኩል የሆኑ ቬክተሮች ማክሲመም ሪዛልታንት ቬክተራቸውና ሚኒመም ሪዛልታንት ቬክተራቸው ምን ያህል ይሆናል ነው የሚለው። ይሄ በጣም ቀላል ነው። ቀደም ባለው ትምህርታችን ላይ እንዳየነው
ኦኬ የሁለተኛውን ጥያቄ መልስ ለመስራት ሪዛልታንት ቬክተሩ ማክሲመም የሚሆነው መቼ ነው ሚኒመም የሚሆነውስ መቼ ነው እየተባልን ያለ ነው። ቀደም ባለው ትምህርታችን ላይ እንደተማርነው ሁለት ቬክተሮች ሪዛልታንት ቬክተራቸው ማክሲመም የሚሆነው when they are in the same directions በተመሳሳይ አቅጣጫ በሚሆኑበት ሰዓት ሪዛልታንት ቬክተራቸው ማክሲመም ይሆናል። ሚኒመም የሚሆኑት ደግሞ በተቃራኒ አቅጣጫ በሚሆኑበት ሰዓት ነው እና a እና b የሚባሉ ቬክተሮች ይሄው እዚህ ጋር እንዳስቀመጥ ነው ማግኒቲዩዳቸው ሁለቱም እኩል ነው ተብለናል። ሌት እኛ a እንበለው ይሄ ማግኒቲዩድ ሪዛልታንት ቬክተራቸውን ለማግኘት ሁለቱንም a እና b ነው የምንደምረው። a ቬክተር a ቬክተር a ፕላስ ቬክተር b ነው ብለን የምንደምረው ቬክተር b ብለን እንደምራለን። ኤም ቬክተር ኤም ኦሬዲ a ነው ፕላስ ቬክተር ቢም a ነው therefore a plus a 2a ይሆናል ማለት ነው። ያ ማለት የአንዱን ቬክተር እጥፍ ይሆናል ማለት ነው። እንደገና እዚሁ ላይ ሚኒመም በሚሆንበት ሰዓት ደግሞ ስሩ ከተባለ ሚኒመም ስለሚያስፈልገን ሪዛልታንት ቬክተሩን ሚኒመም ማድረግ ነው። ሚኒመም ሪዛልታንት ቬክተር ይችን ለመስራት ኦሬዲ እነዚህን መቀነስ ነው ያለብን ይሄንን መቀነስ እቺ መቀነስ እዚህ ጋርም ይሄንንም መቀነስ ማለት ነው። a minus a አሁን ስንት ይሆናል ማለት ነው? በዛ አይነት a minus a is equal to 0 ማለት ነው። ስለዚህ እናንተ እዚህ ጋር ምንድነው የምትይዙት ጭብጥ ሁለት ቬክተሮች ማክሲመም ሪዛልታንት ቬክተር የሚኖራቸው መቼ ነው ከተባላችሁ when they are what when they are parallel እንደገና ሚኒመም የሚኖራቸው when they are anti parallel or opposite direction ማለት ነው። ነገር ግን በሁለቱ መካከል ደግሞ certain angle theta ሊሆን ይችላል። ያንን በሶስተኛው ደረጃ እንደ አማራጭ እንይዛለን ማለት ነው። ሶስተኛው ጥያቄ if three vectors have an equal magnitude can their sum be 0 explain ነው የሚለው። እውነት ነው ይሄ ሊሆን ይችላል። መቼ ነው ሊሆን የሚችለው ነው ሊሆን የሚችለው መቼ ነው? ክሎዝድ ሉፕ በሚሰሩበት ሰዓት ክሎዝድ ሉፕ የሰራ ሄር ቱ ቴል ተያይዘው ክሎዝድ ሉፕ የሚሰሩ ከሆነ ሪዛልታንት ቬክተራቸው ሁሉ ጊዜ 0 ነው የሚሆነው። ምሳሌ ላሳያችሁ። ምንድነው ክሎዝድ ሉፕ እንስራ። ሶስት ቬክተሮች ናቸው ያሉት። ልክ እንደዛ አድርገን ነው ልንሰራ የምንችለው። ይሄንኛው ቬክተር ልክ እንደዚህ ቢሄድ ይሄንኛው ቬክተር ልክ እንደዚህ ሶስተኛው ቬክተር ልክ እንደዚህ። አሁን የመጀመሪያው ቬክተርና ሶስተኛው ቬክተር ኮንሳይድ አድርገዋል ኮኔክት አድርገዋል። ያ ማለት ገጥመዋል። ስለገጠሙ ነው ክሎዝድ ፖሊጎን ያልነው። እነዚህ ሶስቱ ሳይዶች ሲገጥሙ የሰሩት ፎርም ምንድነው? ቀደም ብለን የምናውቀው በሂሳብ ትራያንግል ነው የሰሩት። therefore ይቻላል ነው። ግን አንድ ነገር ደግሞ ጎን ለጎን ማረጋገጥ መቻል አለባችሁ። ሪዛልታንት ቬክተራቸው 0 ይሆናል እውነት ነው መቼ? ትራያንግል ፎርም ካደረጉ ወይም ክሎዝድ ፖሊጎን ፎርም ካደረጉ ነው። ግን የትራያንግልን ህግ ደግሞ ማሟላት መቻል አለባቸው ጎን ለጎን። ይሄን አሁን ብናይ 3 ሜትር 4 ሜትር ይሄ 5 ሜትር ቢሆን ቬክተር ሲ እነዚህ የሁለቱ ቬክተሮች ድምር ከአንደኛው ቬክተር የሚበልጥ መሆን መቻል አለበት ሁሉ ጊዜ ማለት ነው። አሁን ይሄን ቼክ ብታድሩ 3 እና 4 ከ5 ይበልጣል እውነት ነው። 4 እና 5 9 ነው 9 ከ3 ይበልጣል። 5 እና 3 8 ነው 8 ከ4 ይበልጣል። ስለዚህ necessary condition ይሄንን ካሟሉ ሶስት ቬክተሮች መጠናቸው እኩል ባይሆን ያልሆኑ ሶስት ቬክተሮች ቢሰጣችሁ ሪዛልታንት ቬክተራቸውን 0 ሊሆን ይችላል ወይ ነው? እውነት ነው ይሆናል ነው። ኦኬ ወደ 6 vectors are added tail to head and their chain ends where it started. What is the magnitude of the resultant vector ነው የሚለው። ይሄ ጥያቄ በጣም ጥንቃቄ የሚጠይቅ ጥያቄ ነው። ምን ያላችሁ ነው? እዚህ ጋር 6 ቬክተሮች አሉ። እነሱ ሄር ቱ ቴል ተያይዘዋል። ነገር ግን ደግሞ አለ ቼን የሰሩት አንዱ የኢንዱ where they started የመጀመሪያው ነው። የመጨረሻውና የመጀመሪያው
ወደ አራተኛው ጥያቄ እንሸጋገራለን። አራተኛው ጥያቄ እያለን ያለው ምንድነው? 6 vectors are added tail to head and the chain ends where it started. What is the magnitude of the resultant vector ነው የሚለን። 6 ቬክተሮች አሉ። እነዚህ 6 ቬክተሮች የተያዙት ቴል ቱ ሄድ ነው። ነገር ግን የመጨረሻው ቬክተር ያቆመው መጀመሪያው ላይ ነው። ሪዛልታንት ቬክተሩ ማግኒቲዩዱ ምን ያህል ይሆናል ነው የሚለው። እንስራው። ምንድነው የሚሆነው? ኦሬዲ ኢማጂን ልክ እንደዚህ ላደርጋለሁ። ሁለተኛው እንደዚህ፣ ሶስተኛው እንደዚህ፣ አራተኛው እንደዚህ፣ አምስተኛው፣ ስድስተኛው። አሁን በደንብ ካስተዋላችሁ የመጀመሪያው ቬክተር ይሄ ቢሆን፣ ሁለተኛው ይሄ ቢሆን፣ ሶስተኛው ይሄ ቢሆን፣ አራተኛው ይሄ ቢሆን፣ አምስተኛው ይሄ ቢሆን፣ ስድስተኛው ይሄ ቢሆን። ኢማጂን ስድስተኛው የመጨረሻዬ ነው። እማጋ ኮንሳይድ አደረገ፣ የመጀመሪያው ላይ ኮንሳይድ አደረገ። የመጀመሪያው ላይ እዚች ጋር ማለት ነው። ዜርፎር እዚህ ጋር የመጀመሪያውና የመጨረሻው ስለተገናኙ ክሎዝድ ፖሊጎን ሆነ ማለት ነው። ክሎዝድ ፖሊጎን ከሆነ ደግሞ ሪዛልታንት ቬክተራቸው ይሄ ኤ፣ ይሄ ቢ፣ ይሄ ሲ፣ ይሄ ዲ፣ ይሄ ኢ፣ ይሄ ኤፍ ቢሆን ሊሆን የሚችለው the summation of all result a b c plus d plus e plus what f ይሆናል። ሪዛልታንት ቬክተሩ ሁሉ ምን ይሆናል ማለት ነው? 0 ማለት ነው። ክሎዝድ ሉፕ ከሆነ ክሎዝድ ፖሊጎን ከሆነ እንደገና ቬክተሮቹ የተገናኙት ሄድ ቱ ቴል ከሆነ መጨረሻቸው ሪዛልታንት ቬክተራቸው 0 ነው የሚሆነው ነው። ሶሉሽኑ ሪተርኒንግ ቱ ስታርቲንግ ሚንስ ነቲንግ ዘ ዲስፕሌስመንት 0 ነው። ሪዛልታንት ቬክተሩ 0 ነው። የማንኛውም ፖሊጎን ክሎዝድ ፖሊጎን ሄድ ቱ ቴል ከተገናኘ ሪዛልታንት ቬክተራቸው ሁሉ ጊዜ 0 ይሆናል የሚለውን ትይዛላችሁ። ወደ አምስተኛው ጥያቄ እንተላለፋለን። የመጨረሻው ነው ለስራችን። ቬክተር c = 6 ሜትር in the x direction, ቬክተር d = 8 ሜትር in the y directions. Use parallelogram method to find r = c + d magnitude and direction አስቀምጡ ነው ያለን ያለው። ይሄ ጥያቄ እንግዲህ በአግባቡ መስራት መቻል አለብን። መጀመሪያ እናስቀምጣቸው ቬክተሮቹ። መጀመሪያ x ኮኦርዲኔታችን እንደዚህ እንሰራለን። እንደዚህ ከሰራችሁ በኋላ ምንድነው የሚለን 6 ሜትር ፖዚቲቭ ኤክስ አክሲስ ነው። ይሄ ፖዚቲቭ ኤክስ አክሲስ ነው። ይሄ ደግሞ ፖዚቲቭ ዋይ አክሲስ ነው። አሁን 6 ሜትር ዲው ቱ ዋት ዲው ቱ ፖዚቲቭ ኤክስ አክሲስ 6 ሜትር። ይሄ 6 ሜትር ነው ቬክተር ሲ። ቬክተር ሲ እንደገና ቬክተር ቢ ደግሞ ዲ ደግሞ በፖዚቲቭ ዋይ አክሲስ ነው። ይሄውና ይሄ ዲ ነው። ለምን ፓራሎግራም ሜትር ተጠቀሙ ነው ያለን? ፓራሎግራም ሜትር የሚለው ምንድነው? ቴል ቱ ቴል መገናኘት አለባቸው። ዛት ኢስ ዋይ እዚህ ጋር ያደረኩ ያለሁበት ምክንያት እዚህ ጋር አልደረኩት። ሄድ ቱ ቴል አይደለም ትክክለኛው። የዚህ ጥያቄ ፓራሎግራም ሜትር ተጠቅማችሁ ነው ሪዛልታንት ቬክተሩን ፈልጉ እያለን ያለው። ስለዚህ ፓራሎግራም ሜትር ተጠቅመን ለመስራት ሁለቱ ቬክተር ሲ እና ቬክተር ዲ በምን መገናኘት መቻል አለባቸው? ቴላቸው መገናኘት መቻል አለበት ነው። ቴላቸው ከተገናኘ ይሄንን ኦሬዲ ማንቀሳቀስ ትችላላችሁ እንደፈለጋችሁ። እዚህ ጋር ይሄንን እንደዚህ አድርገን እቺኛይቱንም ሽፍት ማድረግ እንችላለን እንደዚህ። አሁን ሪዛልታንት ቬክተራቸው ሊሆን የሚችለው ይሄ ነው። ሁሉ ጊዜ ዳያጎናሉ ነው ሪዛልታንት ቬክተራቸው የሚሆነው ማለት ነው። ይሄ ሪዛልታንት ቬክተራቸው ነው። እቺ ቴታ ናት። ይሄን ጥያቄ ቀላል ነው በጣም እንደምታዩት ነው። ኦሬዲ ሲም ዲም አለን። ስለዚህ የምታደርጉት ነገር ምንድነው? በፓይታጎረስ ቴረም መስራት ነው። ፓይታጎረስ ቴረም የሚለው ምንድነው? ሪዛልታንት ቬክተሩን የምታገኙት ምን አድርጉ ነው? በሲ ስኩዌር ፕላስ ዲ ስኩዌር አድርጋችሁ ማግኘት ነው ማለት ነው። ሲ ኦሬዲ ስንት ነው? 6 ነው። 6 ስኩዌር 36 ይሆናል። 8 ስኩዌር 64 ነው። እነዚህ ሁለቱን ከስኩዌር ሩት ታዋጣቸው 100 ይሆናል። 10 ሜትር ማለት ነው። እንደገና ዳይሬክሽናቸውን ፈልጉ ከተባላችሁ ኦሬዲ ይሄን ዳይሬክሽን ለማግኘት ደግሞ
የምታደርጉት ምንድነው? ኦኬ አንግሉን እንዴት ነው የምትሰሩት? አንግሉን የምንሰራው እንግዲህ ታን ቴታ መጠቀም ትችላላችሁ። ከፈለጋችሁ ሳይን ቴታም ኮሳይን ቴታም መጠቀም ትችላላችሁ። አሁን ምሳሌ እኔ ታን ቴታ ተጠቅሜ ልስራ። ታን ቴታ እቺ አንግል ነው እንግዲህ የምንፈልገው። እዚህ ኳልቱ ኦፖዚት ኦቨር ሃይፖተነስ ነው። ታን ቴታ እዚህ ኳልቱ ኦፖዚት 8 ሜትር ነው። ይሄኛው 6 ሜትር ነው አጀሰንቴ። ይሄ ደግሞ ማለት 3/4 ማለት ነው። ታኑ 3/4 ሊሆን የሚችል አንግል ኦሬዲ እዚህ ጋር አስቀምጨላችኋለሁ 53 ዲግሪ ነው ማለት ነው። ይሄን ጥያቄ ደጋግማችሁ ስሩት። የዛሬውን ትምህርት በዚሁ አግባብ ጨርሰናል። በሚቀጥለው በሌላ ትምህርት እስከምንገናኝ ድረስ ቻው ቻው።